ከ9 ዓመት የጎዳና ህይወት በኋላ የ27 ሚሊዮኑን ቪኤት መንዳት የጀመረ በአማራ ክልል ከምትገኝ ትንሽዬ የገጠር መንደር የተገኘ ከ250 ኪሎ ሜትሮች በላይ በእግሩ ተጉዞ አዲስ አበባ የገባና ስኬታማ የሆነ ኢትዮጵያዊ ወጣት ላስተዋውቃችሁ። ወልደ ጊዮርጊስ ቢተው ይልቃል ይባላል። ቤተሰቡ ተምሮ ተቀጥሮ እንዲሰራ ይፈልጉ የነበረ ቢሆንም እሱ ልቡ ያለው ንግድ ላይ ነው። በዛም ስላልተስማሙ 7 ትውልድ በቤተሰብ አይታችሁ ማታውቁትን ገንዘብ ሰርቻ አሳያችኋለሁ ብሎ ተለይቶ ከቤት ይወጣል። ገንዘብም ስላልነበረው 299 ኪሎ ሜትሮችን በእግሩ ተጉዞ አዲስ አበባ ገብቶ የጎዳና ህይወት መኖር ይጀምራል። ዕቃ መሸከም፣ መኪና መጠበቅ፣ ማጠብ፣ የተለያዩ የቀን ስራዎችን ደከመኝ ሳይል ሰርቷል። እንደውም ሳሪን ኢንተርናሽናል ሆቴል ሲገነባ የሴራሚክ ስራን በቀን ሰራተኝነትም ሰርቷል። 9 ዓመት ጎዳና ላይ ሲኖር ትልቅ ህልሙን ለሰዎች ሲነግራቸው በገንዘብ ተለክፎ ነው፣ እብድ ነው ተብሎም ያውቃል። 700 ሺህ ብር በአካውንቱ አጠራቅሞም ጎዳና ላይ ይኖር ነበር። በዛም አጋጣሚዎች መርተውት የቤት ድለላ ስራ መስራት ይጀምራል። በአጭበርባሪነት ይታወቅ የነበረን ድለላን ወደ ታማኝነትና ቀልጣፋነት ቀይሮ አሁን ላይ ዋይቢኤስ የተሰኘ ቢዝነስ ግሩፕ አለው። በውስጡ ድለላ፣ የግብርና ምርት ሽያጭ፣ ፈሳሽ ሳሙና፣ የታሸገ ቡናም ኤክስፖርት ማድረግ ሊጀምር ነው። 240 ሰራተኞችንም ቀጥሮ እያሰራ ይገኛል። ምንም አይነት ሥራ ውስጥ ብትሆኑ መለወጥ አልችልም ብላችሁ ተስፋ እንዳትቆርጡ። ስራን አክብሩ። ያገኛችሁትን እድሎች በአግባቡ ተጠቀሙ። ለውጥ የማይቀር ሂደት ነውና በብልሃት እንኑር መልእክቴ ነው።